የ2026ቱ ጦርነት ሲፈነዳ አሜሪካና እስራኤል በኢራን ላይ ተሳታፊ ሀገራት በሙሉ ካሚኒ ተገደሉ ወይስ ሶስተኛው ዓለም ጦርነት ስጋት ተቀስቅሶ ይሆን? የካቲት 21 ቀን 2018 ዓ.ም ወይም ፌብሩዋሪ 28 2026 ጎህ ሲቀድ መካከለኛው ምስራቅ ላይ ፍንዳታ ተሰማ። በመቶዎች የሚቆጠሩ የአሜሪካና የእስራኤል ሚሳኤሎች ቴሄራን፣ ኢስፋሃን እና ሌሎች ከተሞችም ላይ አረፈ። እስራኤል ምንጮች የኢራኑ ልዑል መሪ አያቶላ አሊ ካሜኒ በቤተ መንግስታቸው ፍርስራሽ ስር መሞታቸውን እየገለጹ ነው። ኢራን ግን ደህና ናቸው እያለች ከ150 በላይ የባለስቲክ ሚሳኤሎችን ወደ እስራኤልና ባህረ ሰላጤ ወደሚገኙ የአሜሪካ የጦር ሰፈሮች ተኩሳለች። የነዳጅ ዋጋ በ18% ጨምሯል። የዓለም ገበያ እየተናጋ ነው። ይህ ልምምድ አይደለም። ኦፕሬሽን ኤፒክ ፊውሪ በሚል አሜሪካ የጠራችውና እስራኤል ደግሞ የሚያገሳ አንበሳ የተባለው ዘመቻ ነው። ወደ ጦርነቱ ያመራው መንገድ ምን ይሆን? ለምንስ አሁን ላይ ሆነ? ይህ ዛሬ የጀመረ አይደለም። ለብዙ ዓመታት የቆየ የጥላቻ ጦርነት ነው። የኢራን የኒውክሌር ፕሮግራም፣ ሂዝቦላህ፣ የሁቲ፣ የሐማስ እና የኢራቅ ታጣቂዎች ድጋፍ የመቋቋም ዘንግ ወይም አክሲስ ኦፍ ሬዚስታንስ የሚባለው ነው። ወደ ሰኔ 2025 እንደ አውሮፓውያን አቆጣጠር መለስ ስንል ለ12 ቀናት የቆየ የአየር ጦርነት ተነስቶ ነበር። እስራኤልና አሜሪካ በፎርዶ እና ናታንዝ የኒውክሌር ጣቢያ ላይ ቦምብ ጣሉ። ኢራን በከፍተኛ ሁኔታ አጸፋ መለሰች። የተኩስ አቁም ተደረገ፣ ግን ለጥቂት ጊዜ ብቻ። ባለፈው ሳምንት በጄኔቫ የተደረገው የኒውክሌር ድርድር ፈረሰ። ትራምፕ ኢራን ሙሉ በሙሉ የማበልጸግ እንድታቆምና የነበራትን ዩራኒየም እንድታስረክብ ጠየቁ። ኢራን ግን ይህ እጅ መስጠት ነው አለች። ትራምፕ ትሩዝ በተሰኘው የሶሻል ገጻቸው ላይ መጥፎ ነገሮች ሊከሰቱ ነው ሲሉ አስጠነቀቁ። ናታንያሁ ደግሞ ይህ ህልውናችንን የሚፈታተን ስጋት መወገድ አለበት አሉ። በዚህ ላይ የኢራን ውስጥ ትርምስ፣ ከፍተኛ ተቃውሞ፣ የኢኮኖሚ ውድቀት እና የካሚኒ ዕድሜ መግፋት ተጨምሮበት የውስጥ አዋቂዎች እንደሚሉት ይህ ጥቃት ናታንያሁ ዋሽንግተንን በጎበኙበት ወቅት የታቀደ ነው። ግቡም ኒውክሌርን ማጥፋት ብቻ ሳይሆን የአገዛዝ ለውጥ ማምጣት ነው። ጥቃቱ ወይም ኦፕሬሽን ኤፒክ ፊውሪ ተጀመረ። በአካባቢው ሰዓት አቆጣጠር ከጠዋቱ 10 ሰዓት ላይ ፍንዳታው ተከሰተ። የኤፍ-35 ጀቶች፣ ቢ2 የስውር ቦምብ ጣይ አውሮፕላኖችና የእስራኤል ኤፍ-15 ጀቶች ቢያንስ 9 የኢራን ከተሞችን ደበደቡ። ኢላማዎቹስ የሪቮሉሽነሪ ጋርድ ዋና መምሪያዎች፣ የሚሳኤል ፋብሪካዎች፣ ወታደራዊ አየር ማረፊያዎችና የአመራሮች መደበቂያዎች ናቸው። የእስራኤል መከላከያ ሚኒስትር ካትዝ በኢራን አመራር ላይ የተሰነዘረ የመደምሰስ ጥቃት ሲሉ ጠርተውታል። የእስራኤል ባለስልጣናት ለሲኤንኤን እና ኒውዮርክ ታይምስ እንደገለጹት ቴሄራን የሚገኘው የካሚኒ መኖሪያ ሙሉ በሙሉ ወድሟል። ናታንያሁ መሞታቸውን የሚያሳዩ ብዙ ምልክቶች አሉ ብለዋል። የኢራን የውጭ ጉዳይ ሚኒስቴር ግን ፕሮፓጋንዳ ነው ይላል። አሁን ላይ ግን መሞታቸው እርግጥ ሆኗል። እስካሁን በኢራን 201 ሰዎች መሞታቸው ተገልጿል። ትራምፕ በሰጡት የቀጥታ መግለጫ ኢራናውያን ሆይ እድላችሁን በእጃችሁ ያዙ፣ ይህን እኩይ አገዛዝ ገልብጡ ብለዋል። የኢራን አጸፋ፣ ኢራን አልተሸበረችም። በጥቂት ሰዓታት ውስጥ የባለስቲክ ሚሳኤሎችና ድሮኖችን አስወነጨፈች። ከ150 በላይ የሚሆኑት ወደ እስራኤል ተተኩሰዋል። በቴል አቪቭ እና ኢየሩሳሌም ሳይረኖች ተሰምተዋል። አብዛኞቹ መክነዋል። በባህሬን፣ ኩዌትና ኳታርም መሰል ጥቃቶች ደርሰዋል። በባህሬን የአሜሪካ 5ኛ ጦር መርከብ ተመታ። ኩዌት አሊ አልሳሌም የአየር ማረፊያ ተመቷል። በኳታር አልኡዴድ ትልቁ የአሜሪካ የጦር ሰፈር ሲመታ፣ በተባበሩት አረብ ኤምሬቶች ደግሞ በአቡዳቢ አንድ ሲቪል ተገደለና አውሮፕላን ማረፊያውም ጥቃት ደርሶበታል። ኢራን ጥቃቱን ከቀጠለ የሆርሙዝ የባህር መስመርን እንዘጋለን ስትል አስጠንቅቃለች። 20% የዓለም ነዳጅ የሚያልፈውም በዚህ መስመር ነው። ይህ አሁን የሶስት ሀገራት ጦርነት ብቻ አይደለም። ኢራን፣ እስራኤል፣ አሜሪካ የጦር ሰፈሮቿ በባህሬን፣ በኩዌት፣ በኳታር፣ በተባበሩት አረብ ኤምሬት፣ በዮርዳኖስ፣ በሳውዲ አረቢያ እና በኢራቅ ያሉትም ተመተዋል። በተልእኮ ጦርነቱን ለማፋፋም የተነሱትም በሊባኖስ የሚገኘው ሂዝቦላ ሚሳኤሎችን ወደ ድንበር እያስጠጋ ነው። በየመን የሚገኘውም ሁቲ በተመሳሳይ በቀይ ባህር አዲስ ጥቃት እያዘጋጁ ነው። በኢራቅ የሚገኘውም ካታኢብ የሂዝቦላ ቅርንጫፍ በእያንዳንዱ የአሜሪካ የጦር ሰፈር ላይ ጥቃት እንሰነዝራለን ብለዋል። ወደዚህ ጦርነት በጊዜ ሂደት ሊሳቡ የሚችሉ ሀገራትም እነ ሩሲያ፣ ቻይና እና የኔቶ አጋሮችን የመሳሰሉትን ያጠቃልላል። ሩሲያ ለኢራን ተጨማሪ ሚሳኤሎችንና የጦር አማካሪዎችን ልትልክ ትችላለች። ቻይና 90% የሚሆነው የኢራን ነዳጅ ገዢ በመሆኗ በኢኮኖሚ ጦርነት ልትሳተፍ ትችላለች። የኔቶ አጋሮችም ብሪታንያና ፈረንሳይ የሎጂስቲክ ድጋፍ ሊያደርጉ ይችላሉ ተብሎ ይታሰባል። በሌላ በኩል ዓለምን እያስደነገጠ ያለው የነዳጅ ዋጋ ከ$110 በላይ ሆኗል። ዋጋ ግሽበት እየመጣ ነው። ነገ የተባበሩት መንግስታት አስቸኳይ ስብሰባ ይጠራል። ካሚኒ በእውነትም መሞታቸው ስለተረጋገጠ ስልጣን ሽኩቻ ወይም ህዝባዊ አመጽ ሊነሳም ይችላል። ይህ ምናልባትም የኢራን እስላማዊ ሪፐብሊክ ማብቂያ ሊሆን ይችላል።
ወይም ደግሞ ወደ ቀጣዩ ዓለም ጦርነት መግቢያ? እናንተስ ምን ታስባላችሁ? የአገዛዝ ለውጥ ለማምጣት የታቀደ ብልህ እርምጃ ወይስ አደገኛ ቁማር? አስተያየታችሁን በአስተያየት መጻፊያ ላይ ጻፉልን። የዕለቱን ትኩስ መረጃዎች ለማግኘት ሰብስክራይብ ያድርጉ። ይህ ትኩስ መረጃዎችን የሚያገኙበት ማረፊያ ቲዩብ ነው።